አሁን ኦሮሚያን በተለያየ ዞን የሚለውን አፍርሰነው በ6 ምናምን እናካለን ሲል ሰው እንዴ በመነሻ ደረጃ ይሄ ነገር እውነት ነው ወይ የሚለውን ማወቁ ተገቢ ነው የሚሆነው። ሰው ከምን ነው የምንጀምረው? መረጃው ራሱ ምን ያህል ተአማኒ ነው? አቶ ጀዋር ያጋራው እነኚህ ዶክመንቶች ሳይሆኑ ክልል የማፍረስ የሚለው ነገር ትክክል ነው ወይ የሚለው ነው። አንደኛ የብልጽግና ፓርቲ አንድ ወጥ ፓርቲ ነው የተባለው ደግሞ የኦሮሚያ ቅርንጫፍ ጽሕፈት ቤት አይደለም፣ የብልጽግና ፓርቲ የስራ አስፈጻሚ አካላት ናቸው የተሰበሰቡት ይላል። ከዚህ ውስጥ ኦሮሚያን በሚመለከትና የኦሮሚያ ብልጽግና ፓርቲዎች ለብቻቸው ተገናኝተው ስለ ክልል ምስረታ፣ ስለ ክልል ብወዛና ስለ ክልል ማፍረስ የሚያወሩበት ምክንያት አይኖርም። አንደኛው ይሄ አጠራጣሪ የሚያደርጉ ለብቻ በአፋን ኦሮሞ የሚቀርቡበት ምክንያት አይኖርም። ምክንያቱም ክልል ከተባለ አማራ ክልልን ይመለከታል፣ ኦሮሚያንም፣ ሶማሌንም ብቻ ያሉትን ክልሎች ስለሚመለከት ኤክስክሉሲቭሊ የኦሮሚያ ክልልን ስለማፍረስ ወይ መልሶ ስለማዋቀር ተብሎ የሚቀርብ ምክንያት አይኖርም።